ተከስተናል ነው የምልህ። በሊስትሮ ቁጥር 3 መተንላችኋል። ቤቱን ፎሎ አድርጋችሁ ጀምሩ። ቀውጠኛ ነው የምላችሁ። ቀውጠኛ የምሬን እኮ ነው። የሚገርም ጉዞ ሊጀመር እኮ ሳንጣ ተሸክፎላት ስልኩ ተደወለ። ጋይስ ሄሊን አስጠበቅኩ አይደል? 5 ደቂቃ ብቻ የጨረስኩኝ ነው። ነገሮች ተበላሽተዋል። አንቺ ተዘጋጅ። ምን ተፈጠረ? ባለቤቴ ሁሉንም ነገር አውቃለች። አካውንቴም ታግዷል። ክስ መስርታብኛለች። ነገሮች ይረጋጉ። አዝናለሁ አዝናለሁ። የሰው ደግሞም የሰው ባል ነበር። አያችሁት? ከሳምንታት በኋላ ሚኪ ሌላ ላይ ገብቷል እና አባቴ ሚኪ ቃል መቶ ጠብቂ። አምሮብሃል። አዩ የሰው ነገር ግን ያመጣም እንወዳለን። የራሳችን እንደምንማር እሱ ሌላ ቦታ አልሄድኩም። ሚኪ አንተ መርሳት ስላልቻልኩኝ አሊስ ሴቶች በስመ አብ እናቴን ማስመሰል ትችላለች። ትወና እኮ ለእናንተ ነው። ምን ማለት ነው ሚኪ? እኔ አሁን አዲስ ህይወት ጀምሬያለሁ። በችግሬ ጊዜ በደስታዬ ጊዜ የማትለየኝ ጠንካራና ታማኝ ሴት አግኝቻለሁ። ምን አታደርገውም? አንተ ማንን በቀላሉ መርሳት አትችልም። አዩ ኮንፊደንስ እግዚአብሔር ሁሉ መስዋዕትነት የከፈልኩት ላንቺ ስል ነበር። ቀን ካልደከመ ሳልሰራ የነበረው አሁን ግን አስጠልተሽኛል። በቃኝ። ላይሽ አልፈልግም። ወንድ ማይኮ አትሄድም። በቃ እዚህ ላይ ነው እንግዲህ ሌላው ችግር በቃ ሳስፔንስ እንደሆነ ጭርስ ያደርጉታልና የተመቸኝ ነገር እናንተ አስተያየት ፈልጋለህ። ይመቻችሁ።